ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች በተለይ ለኢትዮጵያውያንና በውጭ ሀገር ላላችሁ ኢትዮጵያውያን ጠቃሚ መረጃ በየጊዜው አዳዲስ የሚወጡ መረጃዎችን በየጊዜው የሚያቀርብ ሲሆን ዛሬ ይዤላችሁ የቀረብኩት በነፃ የሥራ ቪዛ እንዴት ወደ ካናዳና ወደ ጀርመን በነፃ መሄድ እንደምትችሉ በዝርዝር የማሳያችሁ ነው የሚሆነው። እኔ ለማታውቁ ዳግም እባላለሁ። እንደዚህ አይነት ከቪዛ ጋር ከፓስፖርት ጋርና በውጭ ሀገር ስላሉ ስራዎች ነው ቪዲዮ የምሰራው። አዳዲስ የምለቀው ቪዲዮ እንዲደርሳችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ ወደ ቪዲዮ እንግባ። እሺ ክቡራን የቻናል ቤተሰቦች ነፃ የሥራ እድል ማለት አንድ ሰው ያለምንም ክፍያ ወይንም የገንዘብ ወጪ የሥራ ቪዛ አግኝቶ በውጭ ሀገር ስራ እንዲሰራ የሚያስችል ሁኔታ ነው። መንግስት ወይንም የሥራው አሰሪ ወጪ ይሸፍናል። ሰራተኛው ያለምንም የገንዘብ ጫና ወደ ውጭ ሀገር ሄዶ መስራት ይችላል። በመቀጠል የምንመለከተው ነፃ የሥራ እድል ጥቅሞችን በዝርዝር የምንመለከት ነው የሚሆነው። የመጀመሪያው የገንዘብ ጫና ማስወገድ ነው። ማለትም ወደ ውጭ ሀገር ለመሄድ የቪዛ ወጪ ትልቅ እንቅፋት ሊሆን ስለሚችል ነፃ የሥራ እድል ይህን ወጪ በማስወገድ ብዙ ሰዎች የውጭ ሀገር ስራ ህልማቸውን እንዲያሳኩ ያግዛል። ሁለተኛው ለተሻለ የሥራ እድል በጣም የተመቸ አጋጣሚ ነው። ማለትም በውጭ ሀገር የተሻሉ የሥራ መደቦችና ደሞዞች ማግኘት ይችላሉ። ይህም ደግሞ የኑሮ ደረጃን ለማሻሻል ይረዳል። በሶስተኛ የምንመለከተው የልምድ ማዳበር ይሆናል። ማለትም በውጭ ሀገር መስራት አዳዲስ ክህሎቶችን ለመማር የሥራ ልምድ ለማዳበር ትልቅ እድል የሚፈጥረው። በአጠቃላይ ነፃ የሥራ እድል ለብዙ ኢትዮጵያውያን የተሻለ ህይወት ለመምራት ሀገራቸውን ለመጥቀም የሚያስችል ትልቅ እድል ነው። ይህ እድል ለመጠቀም መረጃዎችን መፈለግና ለሚያስፈልጉት መስፈርቶች መዘጋጀት ያስፈልጋል። ወደ የትኛውም ሀገር ለመሄድ እያንዳንዱ የሚያስፈልጋችሁን ነገር የምነግራችሁ ይሆናል። ወደዛ ከመሄድ በፊት እስካሁን ይሄንን ቪዲዮ እየተመለከታችሁ ቻናሉን ሰብስክራይብ ያላደረጋችሁ አድርጉ። ምርጥ ኢንፎርሜሽን እንዳዘጋጅላችሁ ሞራል ይሆነኛል። እሺ ወደ ጉዳያችን እንለፍ። እሺ ክቡራን የቻናል ቤተሰቦች በመጀመሪያ ለሚያስፈልጉት የሥራ መስክ የሚጠይቁትን የትምህርት መረጃ ማሟላት ያስፈልጋል። ለምሳሌ የኮምፒውተር ፕሮግራመር ለመሆን የኮምፒውተር ሳይንስ ዲግሪ ሊያስፈልጋችሁ ይችላል። ተጨማሪ ለስራው አስፈላጊ የሆኑ ክህሎቶችን ማዳበር ጠቃሚ ነው። ለምሳሌ የቡድን ስራ፣ የግንኙነት ክህሎቶች፣ ችግር ፈቺነት ወዘተ። በመቀጠል የሥራ ማመልከቻ ዝግጅት ማለትም የሚያመለክቱት የሥራ መደብ የሚያስፈልገውን መስፈርት በዝርዝር የሚያሳይ የሥራ ሲቪ ማዘጋጀት አለበት። ከሲቪ ጋር አብሮ የሚቀርብ የማመልከቻ ደብዳቤ ከቨር ሌተር ማዘጋጀት ያስፈልጋል። ደብዳቤው ለምን ለዚህ ስራ እንደሚያመለክቱ፣ ለድርጅቱ ምን አስተዋጽኦ እንደሚያበረክቱ በግልጽ የሚገልጽ መሆን አለበት። ሶስተኛ የሚሆነው የሥራ ፍለጋ ይሆናል ማለት ነው። የሥራ እድል ማስታወቂያ በጋዜጦች ላይ፣ በኢንተርኔቶች ላይ ለምሳሌ አዲስ ጆብ፣ ኢትዮ ጆብ እና በሌሎች ስራ ፍለጋ መድረኮች ላይ መፈለግ ይችላሉ። በተጨማሪ ከጓደኞቹ ጋር ከቤተሰቦቹ ጋር ከሚያውቋቸው ሰዎች ጋር ስለ ስራ እድል መወያየት ጠቃሚ ነው። አራተኛ የሚሆነው ኢንተርቪው ነው። የሥራ ማመልከቻ ተቀባይነት ካገኘ በኋላ ለቃለ መጠይቅ ሊጠሩ ይችላሉ። ለቃለ መጠይቅ በደንብ በመዘጋጀት ስለ ድርጅቱ መረጃን መሰብሰብ እና ለተለመዱ የቃለ መጠይቅ ጥያቄዎች መልስ ማዘጋጀት ያስፈልጋል። በቃለ መጠይቁ ወቅት በራስ በመተማመን ጨዋነትንና ግልጸኝነትን ማሳየት ተገቢ ነው። አምስተኛ የሚሆነው ክትትል ማለትም ፎሎ አፕ የምንለው ይሆናል። እርሱም ቃለ መጠይቁ ከተደረገ በኋላ ለቃለ መጠይቁ ላደረጉልት ሰዎች የምስጋና ኢሜል ወይም ደብዳቤ መላክ ጥሩ ነው። የሥራውን ውጤት በትዕግስት መጠበቅ አስፈላጊ ሲሆን በስልክ መከታተል ይችላሉ። እነዚህን ሂደቶች በመከታተል ነፃ የሥራ እድል ማግኘት ትችላላችሁ። መልካም እድል። ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ይሄ ቪዲዮ ከተመቻችሁ ላይክ በማድረግ እንደተመቻችሁ አሳውቁኝ። በቀጣይ የምሰራላችሁ ቪዲዮ ካለ እኔን መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ለእያንዳንዳችሁ መልስ የምመለስ ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ባይ